ምን ማድረግ አለብኝ? እስቲ ምክርህን እፈልጋለሁ። አይዞሽ። እድሜሽ ምን ያህል? እድሜ 30 ይሆናል። ሚዩት አድርጊና አዳምጪ። አንደኛ ነገር አዝናለሁ። እሺ፣ በተፈጠረው ነገር ያው አባትሽን ስላጣሽ በሞት ያው ይህ ሞት የምትጋፈጭው ነገር አይደለም፣ የምትቀበየው እንጂ እዚህ ምድር ላይ ሌሎች ነገሮችን ማስተካከል መቀየር እንችላለን። ግን መቀየር የማንችለው መመለስ የማንችለው እኛ አምነን ወደድም ጠላንም ልንቀበለው የሚገባው አንድ ነገር ምንድን ነው? ሞት ነው። ሞት ሁሌ እውነት ነው። ስለዚህ እውነት ስለሆነ አምነሽ መቀበል ግዴታ ነው። ወደፊት መቀጠል አለብሽ። ከፊት ለፊትሽ ብዙ ነገር ይጠብቅሻል። ገና ብዙ አዳዲስ ታሪክ ትጽፊያለሽ። የሰው ልጅ ሁሉ ነገሩን አጥቶ ገንዘቡን፣ ክብሩን፣ ሰው በዙሪያ ያለውን ነገር የገነባውን ሁሉ ፈርሶበት አጥቶ ባዶ እጁን ቢቀር እንደገና ህይወቱን ከአዲስ ሀ ብሎ መጻፍ ይችላል። አዲስ ምዕራፍ፣ አዲስ ቤተሰብ፣ አዲስ ሰላም፣ አዲስ ደስታ፣ አዲስ ገንዘብ፣ አዲስ ንብረት ማፍራት ይችላል። ገብቶሻል? ስለዚህ ሁልጊዜ ተስፋ አለ ማለት ነው። እሱን ሁሉ ልነግርሽ የምፈልገው አበቃ የሚባል ነገር የለም። በዙሪያሽ ያሉ ሰዎች ገንዘብና ጥቅም አሳዳጅ እና ፈላጊ ከሆኑ ማድረግ ያለብሽ ነገር ምንድን ነው? አንቺ ከዛሬ ጀምሮ ለራስሽ መኖር መጀመር አለብሽ። ገንዘቡን ያዥው። ከሰማይ በታች ተርፈሽ ለመኖር ዋስትናሽ ገንዘብሽ። ይሄ እየመድራሽ የምትጮህ ሀቅ ነው። በነገራችን ምንም ለሰው መድኃኒቱ ሰው ነው። አዎ ነው፣ ምንም ጥያቄ የለም። ግን ከፈጣሪ በታች ከምታምኑት ፈጣሪያችሁ በታች ዋስትናችሁ እዚህ ምድር ላይ ሰርታችሁ የምታመጡት ገንዘባችሁ። ከሌላችሁ ማንም ሰው አይፈልጋችሁ። ጎበዝ፣ ይህን መራራቅ መጋፈጥ አለባችሁ። ከሌላችሁ የወለደቻችሁ እናታችሁ እንኳን አትፈልጋችሁ። ወዳለው ነው አለቀ። ከሌለ ወዳለው ነው ቤተሰብ የሚያተኩረው። ያው ዝም ብሎ ሊያጽናና ይችላል፣ ግን ተወደደም ተጠላም ወዳለው። ስለዚህ ለራስሽ መቆም አለብሽ ማለት ነው። አየሽ፣ ሰዎች ገንዘብ ይፈልጋሉ፣ በዙሪያ ይመጣሉ፣ ለጥቅማቸው ይፈልጉኛል። ታቆሚያለሽ፣ መስመርሽን ትዘጊያለሽ፣ አትመልሽም። ለማንም ምንም መልስ አትስጪም። ለብቻሽ መቆም አለብሽ። ከዛሬ ጀምሮ ሰው አያስፈልግሽም። ፈጣሪን ከያሽ ፈጣሪ ጠላትሽ እንኳን ለአንቺ መጥፎ ነገር ጥሩ ነገር አድርጎ እንደሚሄድ ሳያውቅ መጥቶ ጥሩ አድርጎልሽ እንዲሄድ ማድረግ ይችላል። ታመኝ ለፈጣሪ፣ ጸሎት አድርጊ፣ ጤናሽን ጠብቂ፣ በአግባቡ እንቅልፍ ተኝ፣ ሰላምሽን ጠብቂ፣ ደስታሽን ያለሽን አመስግነሽ ኑሪ። ሰርተሽ የምታገኙን አጣጠመሽ ብዩ። ልጅሽ አይፈልግሽም ስትሄጂ የሚሆን ነው፣ ችግር የለውም፣ በህይወት ይኑር እንጂ ስትሄጂ ለልጅሽ ትደርሻለሽ። ማንም ግን በዚህ ሰዓት የማይፈልገኝ ሰው ቢኖር ምን እንደማደርግ ታውቂያለሽ? እዚህ ምድር ላይ ያለ ሰው በሙሉ ቢጠላኝ እንደውም ተገላገልኩ ብዬ ነፃነት የሚሰማኝ ነው ይመስለኝ። ሰው ጠልቶ ምን ሊያደርግሽ? አምላክ ይኖር እንጂ አጠገብሽ። ገብቶሻል? ስለዚህ በዚህ አይነት መንገድ ነው መሄድ ያለብሽ። ተግባባ? አመሰግናለሁ። በጣም አመሰግናለሁ አሌክስዬ። እሺ፣ አመሰግናለሁ። ታሳዝናለች። እነዚህ አሁን ቤት ውስጥ ሆናችሁ ብቻችሁን እንደዚህ እያሰባችሁ ያላችሁ ሰዎች ለእናንተ ነው። እናንተ ነው አውሩት። እንዲህ ስታወሩት ይቀላል። ገብቷችኋል? ነገር ግን ይስተል ሄሎ፣ ሰላም ነው አሌክሶ?